አብዛኞቹ ህፃናት በምሽት የሚወለድበት ምክንያት ለምንድን ነው? አንድና ሁለት ምክንያቶች አሉ። አንደኛ የተፈጥሮ ባዮሎጂካዊ ምት ወይም ናቹራል ባዮሎጂካል ሪትም ብለን የምንጠራው የሰውነት ተፈጥሯዊ ምት ላይ ተጽዕኖ ያሳድራልና ሜላቶኒን ቁልፍ ሚና ይጫወታል። በእርግዝና ወቅት በምሽት የሜላቶኒን መጠን ይጨምራል። ይህም እንቅልፍን ይረዳል። እንዲሁም የማህፀን መኮማተር ወይም ዩሪን ኮንትራክሽን ብሎ ምንጠራው ያስነሳል ማለት ነው። ይህን ሆርሞን በእርግዝና የመጨረሻ ደረጃ ላይ ከፍ ይላል። ይህም ምጥን ሊያስጀምር ይችላል ማለት ነው። በውጤቱም አብዛኞቹ ልደቶች በምሽት ሰዓታት ውስጥ የመከሰት አዝማሚያ ያላቸው ማለት ነው። ሁለተኛ የዝግመት ለውጥ ምክንያቶች ኢቮሉሽነሪ ፋክተርስ ብለን የምንጠራው ከመዳን አንጻር ሲታይ ለቀድሞ አባቶች በምሽት በመውለድ የበለጠ ደህንነቱ የተጠበቀ ሊሆን ይችላል። በምሽት ማህበረሰቦች ተሰባስበው ስለሚገኙ ለእናትየው የበለጠ ጥበቃና ድጋፍ ይሰጣሉ። በተጨማሪም የነፍሰ ጡር ሴት አካል ውስጥ የሚከሰቱ የሆርሞን ለውጦች ምሽት ለምጥ ይበልጥ ተስማሚ ጊዜ እንዲሆን ሊያደርጉ ይችላሉ ማለት ነው። ትንሹ ልጅ ለመቀበል ዝግጁ ኖት?